የሴት ሰሃባት ታሪክ ክፍል 1 አስማ ብንት አቡበክር ከተከበረች ቤተሰብ የተገኘች ስትሆን አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ተከታታዮች የተቀላቀላችሁኝ ያልተቀላቀላችሁ ሁላችሁንም ሰላም ብያለሁኝ። ሼር፣ ሰብስክራይብ፣ ላይክ በማድረግ አበረታቱኝ እያልኩኝ የአስማ ብንት አቡበክርን ታሪክ አብረን የምናይ ይሆናል። አስማ ብንት አቡበክር ከተከበረ ቤተሰብ ሙስሊም የተገኘች ስትሆን አባቷ የነቢያችን ረሱል አለይሂ ወሰለም አማካሪ ሲሆኑ ምትክ ወይንም ኸሊፋ ነበሩ። እህቷ አንሻ ረዲየላሁ አንሃ የነቢያችን ረሱል አለይሂ ወሰለም ሚስትና ከኡመል ሙእሚናት ወይንም የሙእሚናን እናት አንዷ ነበረች። ባለቤቷ ዙበይር ብን አዋም ረዲየላሁ አንሁ ነቢያችን ልዩ አማካሪ ከነበሩት አንዱ ሲሆን ልጇ አብደላ ብን ዙበይር ረዲየላሁ አንሁ ለነበረው ጥንካሬና ለሐቅነት የነበረው ጥንካሬ እጅግ የታወቁ ነበሩ። አስማ የመጀመሪያ ጊዜ እስላምን ከተቀበሉት ሙእሚኖች ጋር ትመደባለች። ወደ ኢስላም በመግባት ወንዶችንና ሴቶችንም ጨምሮ 17 ሴቶች ብቻ ነበሩ የሚቀድሟት። አስማ የነቢያችን ረሱል አለይሂ ወሰለም የመዲና እቅድ ጉዞ ከምታውቀው ሚስጥር ጉዞ አንዷ ነበረች። የቁረይሾች ባለስልጣናት ነብዩን ለመግደል በነበራቸው ዝግጅት ምክንያት የጉዞ ምስጢራዊነት የተጠበቀ ነበር በከፍተኛ ደረጃ። በስንብታቸው ምሽት አስማ እንዲህ አገልግል ምግብና በ2 ከረጢት ውሃ ሞላች። ለከረጢቶቹ መቋጠሪያ ገመድ በማጣቷም የወገቧን መቀነት ወይም ኒቃብ ፈታች። አባቷም ለ2 እንድትሰነጥቀው ነገሯት። ነቢያችንም ተግባሯን አደነቁላት። በዚህ ምግባሯ ነበረ ባለ 2 መቀነቷ ለይለቱን ኒቃቅን በመባል የምትታወቀው። የመጨረሻው ሂጅራ በነቢያችን መካን መልቀቅ ከተፈጸመ በኋላ አስማ አረገዘች። ከሌሎች እንደ ነቢያችን ረሱል አለይሂ ወሰለም ሰሃቦች ሁሉ እሷም ባለቤቷም ከነቢያችን ስደት በኋላ መካ የመኖር ፍላጎት አልነበራቸውም። እርግዝናውም ሆነ የመንገድ ርቀቱም በግሯትም ነበር። ወደ መዲና ጉዞ ተነሳች። በመዲና ዳርቻ ላይ ከምትገኘው ቁባ ከምትባል ሰፈር እንደደረሱ አብደላህ የተባለ ወንድ ልጅ ወለደች። የልጁ መወለድ ታሪካዊ ስለነበረ ሙስሊሞች ዘንድ በተክቢራ አላሁ አክበር ላኢላሃ ኢለላህ የገለጹትን ደስታ ፈጠረ። አስማ በመልካም ስነ ምግባሯና በብርሃንነቷ በዘመኑ የታወቀች ሴት ነበረች። አዛኝነቷን ወይም ርህራሄዋን በተመለከተ ልጇ አብደላህ በአንድ ወቅት እንዲህ ሲል የማኝነቱን ቃል ለግሷል። ከአክስቴ አንሻና ከእናቴ አስማ የበለጡ አዛኝና ሩህሩህ ሴቶች እስካሁን ድረስ አላየሁም ሲል ገለጸ። የሁለቱ ሴቶች ርህራሄ አዛኝ የተገለጸ ነበረ።
አክስቴ በቂ የመሰላትን ነገር ካጠራቀመች በኋላ ለችግርተኞች ወይንም ለረሃብተኞች ታከፋፍለው ነበረ። እናቴ በበኩሏ ለነገ የሚል ሀሳብ አልነበራትም። እጇ ላይ የገባው ሁሉ ለተቸገሩት ወዲያውኑ ትሰጠው ነበር። የአስማ ልባምነት እጅጉን የሚገለጽ ነገር ነው። አባቷም አቡበክር ለቤተሰቦቻቸው ያች ነገር ሳይተዉ ከ6,000 ድርሃም የሚበልጠውን ገንዘባቸውን ጠራርገው ነበር ወደ መዲና የተጓዙት። በዛን ጊዜ ሙሽሪኮች የነበሩትን አቡበክር አባት የልጃቸውን ወደ መዲና መጓዝ እንደሰሙ ቤታቸው ድረስ በመሄድ ለአስማ እንዲህ አሏት። ካለ ገንዘብ ትቶሽ እንደሄደ እርግጠኛ ነኝ አሏት። አይደለም አያቴ ሆይ አለች አስማ። አባቴ በቂ ገንዘብ ትቶልኝ ነው የሄደው አለች አስማ። ትንሽ ገንዘብ መሰሎችን ጠጠሮችን ገንዘብ ማስቀመጫ ሳጥን ውስጥ አስቀመጠቻቸው። በጨርቅ ከሸፈነቻቸው በኋላ አይነ ስውሩን አያቷን በእጃቸው እንዲዳስሱ አየህ ምን አይነት ገንዘብ ትቶልኝ እንደሄደ አባቴ ትቶልኝ እንደሄደ ምን ያህል ገንዘብ እንደሆነ አየህልኝ አለቻቸው። አስማ ይሄንን ስልት የተጠቀመችው ሙሽሪኩ አያቷን ገንዘብ የላቸውም በሚል ከኔ ወሰዱ እንዳይሉ ማረጓ ሲሆን መውሰዱን የጠላችበት ምክንያት ምንም እንኳ አያቷ ቢሆኑም ከሙሽሪክ ወይንም ከአጋሪ ሰው ከመቀበል እስላማዊ ስብዕናን እንደማዋረድ ስለቆጠረችው ነው። አስማ በእናቷም ላይ ተመሳሳይ አቋም ነበራት። ክብሯንና ኢማኗን ለድርድር ማታቀርብ የማሳየት ዝንባሌ በጭራሽ አልታየባትም። እናቷ ከአባቷ ጋር የተፋታቸው አቲላ አንድ ወቅት በመዲና ሳለች ልትጎበኛት መጣች። ኢስላምን ያልተቀበለችው እናቷ አቲላ ወደ እርሷ ስትመጣ ደረቅ ሆምጣጤ የተጣራ ቅቤ ይዛላት ነበር የመጣችው። አስማ ለእናቷ አስቀድማ የመግባት ፈቃድ አልሰጠቻትም ነበር። እናቷ ያመጣችላትን ስጦታም አልተቀበለችም ነበር። ወዲያውኑ ወደ እህቷ አንሻ መልእክት በመላክ ወዲያውኑ እርምጃ መውሰድ ረሱል ሰለላሁ ዐለይሂ ወሰለምን ጠይቀው እንዲመጣ አደረገች። ነቢያችንም እናቷን ወደ ቤት አስገብታ ስጦታዋንም እንድትቀበል አዘዟት። በዚህም ጊዜ የሚከተለው የቁርአን አንቀጽ ተደነገገ። እነዚህም ያ በሃይማኖት ታልተጋደሏችሁ ሀገሮቻችሁ ካላወጧችሁ መልካም ብትውሉላቸውና ወደ እነርሱ ብታስተካክሉ አላህ አይከለክላችሁም። አላህ ትክክለኞቹን ይወዳልና። አላህ የሚከለክላችሁ ከነዛ በሃይማኖት ተጋደሏችሁ ቶቻችሁም ታስወጧችሁ አንተንም በመውጣት ከረዷችሁ ከሃዲዎች ቁረይሾች እንዳትወዷቸው ወይንም ጉርብትና እንዳትፈጥሩ ነው። ሱረቱል ሙምተሒና 8-9 ለአስማም ሆነ ለበርካታ ሙስሊሞች መጀመሪያው የመዲና ኑሮ ቀላል አልነበረም። አስማ ባል ችግረኛ ነበር። ቀደም ሲል ከገዛው ፈረስ በስተቀር አንዳችም
ሀብት አልነበረውም። ያንን ጊዜ አስማ እንደሚከተለው ትገልጸዋለች። ለፈረሱ ድርቆሽና ውሃ ከሰጠችው በኋላ የሰውነቱንም ጽዳት እጠብቅለታለሁ። የፈረሱን ምግብንም ሆነ ጽዳቱንም እጠብቅለታለሁ። ዱቄት ፈጭቼ እጋግርለታለሁ። ጋግሬውም የተዋጣ ስለማይሆንልኝ ብዙውን ጊዜ የአንሷር ሴቶች ይጋግሩልኛል አለች። በጣም ጥሩ ሴቶች ነበሩ። ነቢዩ አለይሂ ወሰለም ፈረሱን እንዳርሰው ተወሰኑ በኋላ እህል በራሴ ተሸክሜ እመጣለሁ አለች። ይሄ የእርሻ ቦታ ከከተማው 8 ኪሎ ሜትር ያህል ይርቃል። አስማ ረዲየላሁ ዐንሃ እጅግ ጥንቁቅ ታታሪ ሴት ነበረች። ችግራቸው ቀስ በቀስ እስከሚወገድላቸው ድረስም ሎም ጋር አብረው ጠንክረው ሰሩ። ዙበይር ረዲየላሁ ዐንሁ ሰሃቦች የበለጠ እጅግ የታወቀ ባለጸጋም ሆነ። ሀብት ማግኘታቸው፣ ሀብታም መሆናቸው አስማን ቅጥ ያጣ ኑሮ እንድትኖር አላደረጋትም። በፊቱ እንደ ወትሮዋ በኢማኗ ላይ በጣም የጸናች ሴት ነበረች። አንድ ወቅት ልጇ አልሙንዚር ዋጋው ውድ ከሆነ ክር የተሰራ ቀሚስ ከኢራቅ ላከላት። በጊዜው አይነ ስውር የነበረችው አስማ ቀሚሱን ዳብሳ ድቅድቅ መሆኑን ዳብሳ ባወቀች ጊዜ ከፍተኛ ሐዘን ተሰማት። ለመልእክተኛውም ይህ ለኔ የሚገባ አይደለምና ወደ እርሱ መልስለት ስትል አዘዘችው። አልሙንዚር በሁኔታው በጣም ተበሳጭቶ እማ ሰውነትን የሚያሳይ ቀሚስ አይደለም ሲል ገለጸላት። እሷም በቁጣ የሰውነትን ገጽታ የማያሳይ ሊሆን ይችላል፣ ነገር ግን ጠባብ ስለሆነ የሰውነትን ቅርጽ ያሳያል ስትል መለሰችለት። አልሙንዚር የእናቱን አለመስማማት እንዳረጋገጠ ከሷ ፈቃድ ጋር አብሮ የሚሄድ ሌላ ቀሚስ ገዛላት። የአስማን የኢማን ጥንካሬ የሚያሳየው ላይ የጠቀስነው ገጠመኟ በቀላሉ ሊረሳ ይችል ይሆናል። ነገር ግን ከልጇ ከአብደላህ ጋር የመጨረሻ ጊዜ በተገናኙበት ወቅት ያሳየችው ትልቅ አስተዋይነትን፣ ታጋሽነትንና የኢማን ጥንካሬ ቀደምት ሙስሊሞች ታሪክ ይዘነጉ አይደሉም። የማህዊያ ሞት በኋላ ኸሊፋውን ቢሮ መራው አብደላህ ነበር። ሂጃዝ ወይም ሞስር፣ ግብጽ ወይም ኢራቅ፣ የኹራሳን አብዛኛው የሶሪያ ህዝብ እሱ አፍቃሪ ስለነበሩ ኸሊፋ ስልጣኑ በሱ እንዲረጋ ወሰኑ። ነገር ግን በኒ ኡማዎች ድርጊቱን መቃወምና ኸሊፋውን በመንቀፍ አልሐጃጅ ብን ዩሱፍ በሚባሉ ሰው የሚመራ ትልቅ ስራውን አንቀሳቀሱ። በሁለቱም መካከል ጠንካራ ውጊያ እንዲካሄድ ተደረገ። በዚህም ውጊያ አብደላህ ኢብን ዙበይር የጀግንነትን ተግባር አሳየ። ነገር ግን አብዛኞቹ ባሮቹ የጦርነቱን መቋቋም ስላቃታቸው ጥለውት ሸሹ። መጨረሻም እሱም ውጊያውን ትቶ በመካ በምትገኘው ቅዱስ መስጂድ ጥገኝነት ገባ። እዛ
እዛን ጊዜ ነበረ እርጅና ተጭኗት አይነ ስውር የሆነችው። እናቱን ለመጎብኘት ወደ አስማ ጋር የሄደው። እዛም እንደደረሰ እማማ አላህ ሰላም፣ በረከት፣ ርህራሄና እዝነት ባንቺ ላይ ይውረድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ አላት። እሷም በአንተም ላይ ሰላም ይሁን። አለይኩም ሰላም ወራህመቱላሂ ወበረካቱ አብደላህ ስትል መለሰችለት። የሳራን ጦር ሐረም በሚገኘው የሐጃጅ ጦርነት በሚያዘንብበት በመካ ቤቶች ከተቀጡበት በዚህ ቀውጢ ሰዓት ወደዚህ ምን አመጣህ አለችው። ስትልም ጠየቀችው። እሱም ምክርሽን ፈልጌ የመጣሁ ኡማ አላት። እማዬ በማለት ለጥያቄዋ መልስ ሰጠ። እሷም በመደነቅ የኔም ምክር ፍለጋ ስለምንድን ነው የምመክርህ አብደላ አለችው። ከኔ በኩል ያሉት ሰው በሙሉ ሐጃጅን በመፍራት ወይም መጭበርበር ጥለውኝ ሸሸ። ልጆቼ፣ ቤተሰቦቼ፣ ሞላው ሰው ተገለለ። አብረውኝ የቆዩት አብረውኝ የሆኑት ትንሽ ሰዎች ሲሆኑ እነሱም ምንም አይነት ጠንካራና ቆራጥ ቢሆኑም ጠላትን ኃይል ሊቋቋሙት የማይችሉ ሌላ 1 ሰዓት ወይም 2 ሰዓት ያህል ቢሆን ነው። የኡመያዎች ተኔ ጋር ለመደራደር መልእክተኛቸውን ልከዋል። ያው የዓለማዊ ጸጋ ሊሰጡኝ ፈቃደኛ ናቸው። ለዚህ ውለታቸው ጦሬን ላስቀምጥና መልክ እብን መርዋን ጋር ብር ቃል ገባ መስማማት አለብኝ እና ስለዚህ ጉዳይ ምን ታስቢያለሽ ሲል ጠየቀ እናቱን። ድምጿን ከፍ በማድረግ አብደላህ፣ ይሄ ያንተ ጉዳይ ነው። ማንነትህን ጠንቅቀህ የምታውቅ ሰው ነህ። ትክክለኛና ለእውነት የቆምኩ ነኝ ብለህ በባንዲራህ ስር በመቆም ተውጊያህ አቋምህን ጽና አለችው። ውጊያን ትተህ እዱንያን ከመረጥክ ይህንን ከመረጥክ ምንኛ አሳዛኝ ሰው ነህ አለችው። ራስህንም ሆነ ሰዎችህንም እንደምታጠፋ ልብ በል ስትል ምክሯን ለገሰችው። እናቴ እንደዛ ታደረግኩኝ ዛሬ ሟች ነኝ፣ ምንም ጥርጥር የለውም አላት። ለሐጃጅ በፈቃደኝነት እጅህን ሰጥተህ ኡመያ አጋፋሪ ብቸኛ መጫወቻ ከምትሆን ጀግንነት ሞት ላንተ እጅጉን በላጭ ነው። ሞትን አልፈራሁም። የኔ ፍርሃት እኔ ሞትን አልፈራም፣ ነገር ግን ከሞትኩ በኋላ ቆዳዬን እንዳይገፉት ነው የምፈራው አላት። ያጠነክረውን የእናቱን ምክር ከሰማ በኋላ እየተናገረ ፊቱን አንጸባረቀ። እኛ የተባረክሽ እናት ነሽ፣ ምንኛ ከሙ ጸባይሽ የተባረከ ይሁን። እዚህ በቀወጠ ሰዓት ወደ አንቺ የመጣሁት ጆሮዬ ያንቆረቆርሽውን ምክር ለመስማት ነበረ። ያልደከምኩና ተስፋ እንዳልቆረጥኩኝ አላህ ያውቅልኛል። የዱንያ ፍቅር በእኔ ላይ እንዳልተሰለፈ አላህ ምስክሬ ነው አለ። ገደብ የለሽ ቁጣዬ የአላህ ሕግ በመጣሱ ነው። እናቴ አንቺ ደስ ወደሚልብሽ ቦታ ለመሄድ ዝግጁ ነኝ አላት። ሞት እንዳትቀየሚኝ፣ በጸሎትሽ አግዥኝ፣ እንዳታዘንብኝ አላት። ቆራጧ አሮጊቷ አስማ ልጄ ሂድ፣ እኔ የማዝንብህ ለማይረባ ዱንያ ሰልፍ ተሰልፈህ የሞትክ እንደሆነ ነው እኔ የማዝነው አለችው። እርግጠኛ ሁኒ እናቴ፣
ህገወጥን ዓላማ አልደግፈም አለ። ጸያፊ የሆነንም ተግባር አልሰራም አለ። ሙስሊሞቹንም ሆነ ሙስሊም ያልሆኑትንም ፍትህ አላጓድልም። እርሱ ተኃያሉ ጌታ እንደመወደድ ትልቅ ነገር